وعلى بركة الله ولا حول ولا قوة إلا بالله والصلاة والسلام على رسول الله. يا قوم سلام الله عليكم ورحمته وبركاته. زاري كقرآن قاتل نشكويتا نادر قالن يتوسن القرآن أنا قصوش لي تنتانين ستالن بتلي تكرت من ستو تعلاقو يا الله نبي موسى عليه السلام كتعلاقو يا الله باريا خدير قاد الرقوتن كويتا يهونان ከህይወታቸው ላይ የተቀነጨበን ታሪክ አብረን እንዳሳለን በአላህ ፍቃድ አላህ አስአሉ التوفيق والإخلاص والسداد والصواب። የትምርታችን ዓላማ አንድ ነው፣ ዕውቀት በእስልምና ያለውን ደረጃ ማስተዋወቅ። ነቢዩላህ ሙሳ ኸዲርን አግኝተው ዕውቀትን ለማግኘት ያደረጉትን ረጅም ጉዞ ማስታወስ። ታሪኩ በጣም በሚገርሙ እንቆቅልሾች የተሞላ እስኪፈታ ድረስ የሚያንጠለጥል አስገራሚ ታሪክ ነው። አብረን ቆይታ እናደርጋለን። ዕውቀት በእስልምና ያለውን ደረጃ ማብረን እንዳሳለን። ይሄ ይሄ የነብዩ ኡመቱ ኢቅራ ነው የሚባል የንባብ ትውልድ ነው። መጀመሪያ የታዘዘውም ስለማንበብ ነው። ከዚህም በፊት አላህ ገና ፍጥረተ ዓለሙን ሲፈጥር መጀመሪያ የፈጠረው ነብዩ ሰለላሁ ዐለይሂ ወሰለም ይነግሩናል። አወሉ ማ ኸለቀ አላህ አልቀለም፣ መጀመሪያ አላህ ፍጥረተ ዓለሙ በፊት የፈጠረው ብዕርን ነው ይላሉ። ከዛም ጻፍ አለው እስከ የውመል ቂያማ የሚከሰተውን ነገር ዘገበ ይላሉ። አወል መጀመሪያ የፈጠረው ከሰው ልጆች መጀመሪያ የፈጠረው አደምን ነው። ወዓለመ አደመ አልአስማአ ኩለሃ፣ አደምንም አላህ የነገራቶችን መጠሪያ ስያሜ አስተማረው ይላል። أول ما نزل من القرآن كقرآن مجمّر يوردو اقرأ أنبب من نبر أنبب اقرأ من اللانبب الله تكلني أدرجو أنبب من اللانبب معمول من نببو نقر على تجلسا يقوم قامهرا من يلالو حذف المعمول يفيد العموم يلال من نببو نقر على متكسو من نببو نقر كل النقر مهون يسيح አንበብ። ምን ላንበብ? ቁርአኑን አንበብ፣ ሐዲሱን አንበብ፣ ታሪክን አንበብ፣ ኬሚስትሪውን አንበብ፣ ሳይንሱን አንበብ። እቅራ አንበብ። የሚነበበው ነገር አልተጠቀሰም። ሁሉን ነገር እንድታነብ ስለሚፈለግ ነው። ታሪክን አንበብ። እቅራ التاريخ إذ فيه عبر ضل قوم ليس يدرون الخبر። ታሪክን አንበብ፣ ከሱ አስተምሮት ውሰድ። ታሪክን ያላወቀ ለውድቀት የተጋለጠ ህዝብ ነው የሚሆነው። አንበብ። اقرأ وربك الأكرم قالوا علماء اقرأ وربك الأكرم من قرأ يكرمه الله. يا نببن الله كف يا رجال، يا نببن تولد يبلا يا الله حدر جوال. الغالبون هم القارئون، الشنافيوچو أنبابيوچ ناتشو، لسكيت ميبقوت أنبابيوچ ناتشو. اقرأ وربك الأكرم أنبب، قرآن أنبب، مصحفوچن أنبب، ሳይንሱን አንበብ፣ ታሪክን አንበብ፣ ተፈጥሮን አንበብ። ሁለት መጽሐፍ ነው ያለው። ኪታቡን መስጡር የተዘገበው የተጻፈው መጽሐፍና ወኪታቡን መንዙር የሚታየው ፍጥረተ ዓለም አንበብ። ዝም ብለህ እንዳታልፈው፣ ከነዛ ሰዎች እንዳትሆን። ወከአይ ምን አየትን ፊ السماوات والأرض يمرون عليها وهم عنها معرضون ተብለዋል። ስንት ተአምር ያዩ ሳያስተነትኑ ሳያነቡት የሚሄዱን ሰዎች አንበብ። ራስክን አንበብ። ወፊ አንፉሲኩም አፈላ ተብሲሩ፣ ነፍሶቻችሁ ራሳችሁን አታነቡ አትመለከቱም ወደ ነፍሶቻችሁ? አንተ ራስ መጽሐፍን አንበብ። የአላህን ኃይል ታላቅነት ያሳያል ራስክን ስታነቡ፣ ተፈጥሯዊ አፈጣጠርን ስትመለከተው። ከዚህ ታሪክ የምንማረው ከነቢዩላህ ሙሳና ኸዲር ታሪክ ኢስላም ለዕውቀት የሰጠውን ቦታ እንመለከታለን። መጀመሪያ የፈጠረው አላህ ቀለምን ነው። ከሰው ልጆች የፈጠረው አደምን ነው። ወዓለመ አደመ አልአስማአ ኩለሃ። መጀመሪያ የወረደው ቁርአን አንብብ የሚል ነው። ኢቅራን ተከትለው ከወረዱ ምዕራፎች ውስጥ ሱረቱል ቀለም ይገኝበታል። የብዕር ምዕራፍ በየትኛው ሃይማኖት መጽሐፍ ላይ ነው ቻፕተሩ ቀለም ብዕር የተባለበት? ኢስላም የሰጠው ቦታ ነው። አላህ ይሄን ምዕራፍ ሲጀምር በሶስት ነገሮች ይምላል። አላህ የማለባቸው ነገር ትልቅ ቦታ የተሰጣቸው ናቸው። ኑን ወልቀለም ወማ የስጡሩን፣ በኑን
ፊደልን ይወክላል። ወልቀለም ብዕር፣ ወማ የስጡሩን በድርሳናት እምላለሁ አለ አላህ። ኑን ፊደልን ይወክላል። ቀለም ፊደላት በብዕር ተሰድረው ወማ የስጡሩን ድርሳናት ይወለዳል። ኢስላም ለእውቀት የዚህን ያህል ቦታ የሰጠ ትልቅ ዲን ነው። ይሄውን ቦታውን የበለጠ እንድናስታውል ይሄ ትምህርታችን ያደርገናል። ልብ በሉ አወል ማ ኸለቀ አላህ አልቀለም፣ መጀመሪያ የፈጠረው ብዕርን ነው። መጀመሪያ የሰው ልጆች የፈጠረው አደምን ነው። እሱንም ስያሜዎችን አስተማር። መጀመሪያ የወረደው ቁርአን አንብብ እቅራ እምቢል ነው። መጀመሪያ ሙስሊሞቹ ያደረጉት ጦርነት ገዝወቱ በድር ነው። በድርን ኩብራ ነቢዩ ሰለላሁ ዐለይሂ ወሰለም የኃይል አቅማቸው ብዙም ያልጎለበተበት ወቅት ነበር። ረሱል ሰለላሁ ዐለይሂ ወሰለም አንድ ወይም ሁለት ፈረስ ይዘው ነበር የዘመቱት። ሁለት ፈረስ ወይም አንድ 315 ተዋጊዎች ሰሃቦችን ይዘው ወደ 70 የሚሆኑ ግመሎችን፣ እነዚህን 70ዎቹን ግመል ሁለት ወይም 3 ሰው እየተቀያየረ እነሱን እየጋለበ ነበር ወደ በድር የጦር አውድማ የዘመቱት። ኢኮኖሚካሊ ደካማ ነበሩ። ሐታ ነብይ ሰለላሁ ዐለይሂ ወሰለም ረሱል እንኳን በፈረስ ያን ያልሄዱ በግመል ነበር የተጓዙት። እርሳቸውን ብቻ አይደለም ነፃ ግመል የተሰጣቸው ከ3 ሰው ጋር እንዲጋሩት ተደርጓል። ዓሊ አብሯቸው አሉ። መርሰድ አቢ መርሰድ አልገነዊ አብሯቸው አለ። ኢኮኖሚካሊ ደካማ ነበሩ። ቁረይሾች ደግሞ በአንጻሩ ወደ 600 የሚሆን የጦር ልብስ፣ ቁጥሩ የማይታወቅ ግመል፣ ወደ 100 ፈረሶች፣ በቀን ውስጥ በየቀኑ ከ9 እስከ 10 ግመሎችን እያረዱ ይበሉ ነበር። በዚህ የኢኮኖሚ ድሎት ውስጥ ነው 1300 የሚሆን ጦር ይዘው ነበር የዘመቱት ወደ በድር። ጦርነቱን አላህ ለመልእክተኛው ድል ሰጠ። የውመል ፉርቃን የውመል ተቀል ጀምዓን፣ ሙእሚኖቹ በድል ተወጡት። በድል ሲወጡ እስረኞች በምርኮ ተያዙ። እነዚህን እስረኞች ለማስለቀቅ ሙሉ ለሙሉ ነቢዩ ሰለላሁ ዐለይሂ ወሰለም ገንዘብን አልጠየቁም። ዕውቀትም ቦታ እንዳለው ሊያሳዩና ከቁረይሾች ውስጥ አንድ ቁረይሺ 10 ማንበብና መጻፍ የማይችሉ የመዲና ነዋሪያንን ያስተምራል፣ ነፃ ይለቀቃል። ችግረኞች ናቸው። አዲስ መንግስትን ያቆሙት ኢኮኖሚ ያስፈልጋቸዋል። ረሱል ግን ከገንዘብ ዕውቀትን አስቀደሙ። ሆድን በብር ለወጡ፣ ሆድን በዕውቀት ለወጡ። ነቢዩ ሰለላሁ ዐለይሂ ወሰለም ከኢኮኖሚ ድሎት ከገንዘብ ዕውቀትን አስቀደሙ። ከነቢዩላህ ሙሳም ታሪክ የምናገኘው ይሄን ነው። ነቢዩላህ ሙሳ ዓለይሂ ሰላም ያ ረቢ ወከይፈ ሊ ቢህ፣ ኸድርን እንዴት ነው ማገኘው ብለው ሲጠይቁ አሳ ይዘህድ አሳውን የምታጣበት ቦታ ላይ ኸድርን ታገኘዋለህ ይላቸዋል አላህ። ዑለማ ምን አሉ? ወኢነከ ሒነ ተፍቂዱ ሪዝቀል በጥን ተጅዱ ሪዝቀል ረእስ፣ የሆድን ሲሳይ ስታጣ የጭንቅላትን ሲሳይ ታገኛለህ። ግልጽ ነው። ሆድን መስዋዕትነት አርገ ገንዘብን መስዋዕትነት አርገ ዕውቀትን ታካብታለህ። አንድ ቁረይሺ ተበዳድሮ ከፍሎ መሄድ እየቻለ ረሱል ሰለላሁ ዐለይሂ ወሰለም 10 ሰዎችን እንዲያስተምር እድል ሰጡት። አስተምሮ ይሄ ግለሰብ 10 ሰው ያስተምራል። በደንብ ከተረዱ በኋላ ነፃ ይለቀቃል። ሊያጠቃ ሊገል የመጣ ሰራዊት ነው። ዕውቀት ከፍሎ እንዲመለስ አረጉት። ረሱል ሰለላሁ ዐለይሂ ወሰለም ምንን አስተማረ? ያስተማረው ቁርአንና ሐዲስን አይደለም። ቁርአንና ሐዲስንማ ድሮም መካ ላይ ያሉ ላለመስማት ወስነዋል። ላ ተስመዑ ሊሃዛ አልቁርአን ወልገው ፊህ፣ ይሄን ቁርአን አታዳምጡ በል ጩኹ አላግጡ ብለው ነበር። ምንን ያስተማሩት? ማንበብና መጻፍ ነው። ሱብሃንአላህ። ያኔ ኬሚስትሪ ቢኖር እንዲያስተምሩ ያረጉት ነበር። ኢስላም ለዕውቀት ትልቅ ቦታ የሰጠ ዲን። በዘመናችን ቦኮ ሐራም ይላል። ቦኮ ማለት ትምህርት ማለት ነው። ሐራም ክልክል ነው ማለት ነው። የት ነው ያመጡት? እነዚህ ከእስልምና በማይሎች የራቁ ፍጡሮች ናቸው። እስልምና ለአካዳሚክው ዕውቀት ለዲኑ ዕውቀት ትልቅ ቦታ የሰጠ የዕውቀት ዲን። ከአላሁ ስብሓነሁ ወተዓላ ስሞች ውስጥ አልዓሊም ኮነ አንዱ ስሙ አዋቂው ነው። የአላህ ስብሓነሁ ወተዓላ ስሞች አንዱ አልዓሊም። የት አግኝታችሁ ነው ዕውቀትን ሐራም ያረጋችሁት? ወኢዘ አልዕልሙ ሱኢለ ቢአይ ዘንብን ሑሪማ፣ ያኔ ትጠየቃላችሁ።
ቅድሚያ ለእውቀት የሰጠ ዲን ነው። ይህን እውቀት ነቢዩላህ ሙሳ ዓለይሂ ሰላም ለማግኘት እንዴት እንደማሰኑ በዚህ ትምህርታችን ላይ እናያለን። መጀመሪያ አላህ የፈጠረው ቀለም፣ መጀመሪያ የፈጠረው አደም ወዓለመ አደም አልአስማአ ኩለሃ። መጀመሪያ ያወረደው ምዕራፍ ኢቅራ። የመጀመሪያው ጦርነት የተጠናቀቀው በእውቀት ሽግግር፣ በእውቀት መለዋወጥ ነበር። ስለ እውቀት የበለጠ እንዳሳለን። ታሪኩ ማራኪ ነው። አብራችሁን ቆዩ። ሰላም አለይኩም ወረሕመቱላህ።